የመታኸው እንኳን አንተ ነህ፣ የተጎዳኸውም አንተ ሆንክ እንጂ ማለት አይ ማለትማ እንግዲህ መቼስ አንተ ነህ እንጂ ባለማስተዋል ስትሄድ ድንጋዩን የመታኸው። ድንጋዩ መቼም ተንቀሳቅሶ አንተን አልመታህም አይደል? እኔ አውቄ አልመታሁትኝ። አይ አይደለም፣ አንተ መታኸው ልልህ ሳይሆን በመንገድ የመታህ እንቅፋት ሁሉ ጥፋቱ ያንተ ነው እንጂ በሆነብህ ነገር አታስብ። ምንድን ነው የምትለኝ? የቆሰልኩትን የተጎዳሁትን እያለሁ መንገድ ላይ ለወደቀ ድንጋይ ትቆረቆራለህ? የተሻለው ያልኩህን ብትሰማኝ ነው። ስማ፣ ሰውም ቢሆን እንዲሁ ነው። አንተ ባለማስተዋል በሄድክበት መንገድ ብትጎዳ ወደ ሰጣትን መቀሰር አይቀርም። ስለዚህ አንድም መንገድ ላይ ያለውን እንቅፋት፣ አንድም ደግሞ የራስን አካሄድ ለማስተካከል ሞክር። የምታወራው ምንም እየገባኝ አይደለም። ያልኩህ እስኪገባ ገና ብዙ እንቅፋቶች ይመጣል። ሰላሙ አለይኩም ወረህመቱላህ በረካቱ። ፋሚሊ እንብላ በቀሉ። ትናንት የቀቀልኩት በቀሉ ማሻላ በጣም የሚጥም እሸታ ያሳጣን ነው የሚለው የሀገሬ ሰው። እሸታ ያሳጣን ነው ማለት ነው። ዛሬ በአዲስ ቪዲዮ የመጣሁት ስራ ፈልጉ ስራ ወጣሁኝ። እኛዎች መዲና ያላችሁ ስራ ፈልጉ ማለት ነው። ስራ ፈልጉ። ሱብሃንአላህ እኛ ባልነው ሳይሆን ፈጣሪ ባለው ነው የሚሆነው አንዳንድ ነገር ማለት ነው። እኔው ሴትዮ ተሳፍራ አዲስ ቤት እየጠበቅኳት ነበረ። ስመጣ ያው ትጀምሪያለሽ ብላ ማለት ነው አላስብም ብላ እና ነሲባችሁ ካልሆነ የሆነ ነገር አይታጣምና ምን አለች መሰላችሁ? በነጣ ስሪ አትለኝም። ጓደኛዬ እህቴ ስላለኝ እሷ ጋር ጠብቃታለሁ። ሙላዝማ ቤት ሄዳለሁ ብዬ ልጇም ስለሆነ አልጃ ቤት ጠብቃታለሁ። አዲ ባታስብም ብዬ ጠበቅኳት። አንዳንዴ አረቦችን ስንለማመጣቸው እዚህ ይወጣሉ ማለት ነው እና አትለማመጡ አረብ ካሁን በኋላ ማንኛውም ሰው በርዝቁ ነው የሚበላውና ምንም በእኛ መለማመጥ በእኛ እንትን በማለት የሚሆን ነገር የለም። አሁን እኔ ይሄን ስራ ቋሚ ስለሆነ እንግዲህ እኮ እንትኛ ሰዓት እንኳን የለም፣ ግን ቋሚ ስለሆነ ተለማምጬ ነበር። ምክንያቱም ብሪቱ ሙዴና 2000 ብር ስለሆነ አሁን ላይ 5200 አይደል ስለሆነ የሚገደው በጣም ያኔ ፈልጌው ነበር። ያኔ ኢንሻአላህ ባታስብ እንኳን ችግር የለውም ደህና ብር ስለሆነ ብዬ ተለማምጬ ነበር። ግን ሱብሃንአላህ አልተሳካም። እሱ ፈጣሪ ባለው እንጂ እኛ ባልነው ምንም ነገር የሚሆን ነገር የለም እና አልሐምዱሊላህ አልኩልያል። ሁለት ወር ተረዘኩኝ ማለት ነው እና እሱ ፈጣሪ ስለው ነው እንጂ በእኛ መታገል፣ በእኛ መቻል፣ በእኛ መታመል ምንም የሚሆን ነገር የለም። ሱብሃንአላህ እና አላህ ያለውን ፈልጉ። የስራዋን እሷንም እኔም ጠብቄያት 10 ቀን በላይ ጠበቅኳት። እንግዲህ ደግሞ አንፈልግም ሌላ ልናመጣ ነው። በነገራችን ላይ እሱ አይደለም ያለው ልጅቱ ናት። የእሷኛው ሪካርድ ስመጣ ተመጫርሽ ነው የምትለው። የእቺን የቱ ሪካርድ ደግሞ አልፈልግም ሌላ ታመጣለኝ ነው የምትለው ልጅቱ ማለት ነው።
ልላችሁ ፈልጌ ነው። እኛ ባሉ ሳይሆን ሁሉም ነገር ፈጣሪ ባለው ነው የሚሆነው። የኔ አትጨናነቁ። ለማንኛውም ነገር ፈጣሪ ሲለው ስለሆነ የሚሆነው መጨናነቅ የለብንም። አልሐምዱሊላህ ብለን መቀበል ነው። በእኛ መጠንቀቅ፣ በእኛ ማመቻቸት፣ በእኛ ጎበዝ መሆን ምንም የሚሆን ነገር የለም። አሁን ጠብቄ ነበር 10 ቀን በላይ ባታሰብም ችግር ብዬ ማለት ነው። ችግር የለውም ብዬ ስራ ስለሌለ ችግር የለውም ብዬ ነበር። ግን በእኛ ምንም የሚሆን ነገር የለም። ርዝቃችንን ፈጣሪ ሲከትበው ፈጣሪ ሲለው በቀር እንጂ እኛ ባልነው ምንም የሚሆን ነገር የለም ማለት ነው። እና እሱ ያለው ስለሆነ የሚሆነው አልሐምዱሊላህ ብለን መቀበል ነው እላችኋለሁ። ዘዋሪ አቋምም ማለት ነው። እና እኛ ባልነው አይሆንም። ግን ለሁሉም ነገር አልሐምዱሊላህ ማለት አለብን። አልሐምዱሊላህ ይለየን። አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ ማለት አለብን ማለት ነው። እንግዲህ የተሻለ ነገር ለኔ ይዞልኝ ይሆናል። አሁን ሀሷ የተሻለ ቤት የተሻለ ነገር ይዞልኝ ይሆናል። አልሐምዱሊላህ አላችኋለሁ። እና ሰው ልጅ ፍጹም አይደለም። ፈጣሪ ሲከትበው ፈጣሪ ሲለው ነው ሁሉም ነገር የሚሆነው ማለት ነው። ፍሬው ማሻአላ ሱብሃንአላህ። ሳውዲ አረቢያም እንደዚህ በደንብ ፍሬ ያለው በቆሎ ይመረታል ማለት ነው። እና እንደዛ ነው ወዶችዬ፣ ሰላማችሁ ይብዛልኝ። አበረታቱኝ፣ እውነት አበረታቱኝ። ይህን ቪዲዮዬን እንግዲህ ስራ ስለፈታሁኝ ቪዲዮዬን እውልኝ ላይክ አድርጉ። ዩቱብ እንዲከፍለኝ በወር ማለት ነው። ሰምታችኋል። ዩቱብ እንዲከፍለኝ በወር አየት እያደረጋችሁ ቪዲዮውን ማለት ነው። ወንደ ጠቆርኩኝ እሳ ደግሞ ሻለ ያጠቁራል። እኔ ስራ እንደዚህ ስራ መውጣት ያጠቋቁራል። እኔ ጋይስ እንደቆርቆር ብያለሁ ነው። ኖርማል ካሜራ ስለሆነ ነው። አላቅም። አይዶን ኬር ትላላችሁ እና እንብላ። ለማንኛውም ወዳችኋለሁ። ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።